አንተ ለተቀኝ አንተ ልጅ ልትቀኛው አንተ እንዴ ልጅ ልትቀኛው አንዴ እቴቴ ልብ አድርጊልኝ ተሰማኝ ልጅ ማን ያጥቀኛል አንተ ማን ያጥቀኛል እባክህ ሞገስ እባክህ ስለፈጠረ ልጅ ልቀቅልኝ በፈጠረ እባክህ በጣም ቆንጆ ነሽ ታውቂያለሽ አይደል ቆንጆ ነኝ አዎ ዲ ባንቺ አይነትማ እቺ ኤፍራታ ሚስት ናት ኧረ እኔ ሚስት የለኝም ድንግል ነኝ አዎ የወንድ ድንግልና ማረጋገጫ እንዳለ ታውቂያለሽ አይደል ማሽን መሆን አለበት ኧረ አይደለም እዚች አንገቴ ስር ስትስሚ ፈገግ ካልኩኝ ያው ድንግል ነኝ ማለት ነው እስቲ ወንድ ነኝ ብለህ የምታወራ ከሆነ ለምን በአካል አታገኘኝም ልብ ኖሮህ አትመጣማ እኔ ያለሁበትን ብነግርህ አንተ ልብ ኖሮህ አትመጣም ቀድመህ ቅጥረኞችን ትልካለህ የደሃ ልጅ ታስገድላለህ እኔ ራሴ ያለሁበት እመጣልሃለሁ እና ደግሞ በሰገን አስከሬን ውስጥ ስለቀበርከው ሰው በደንብ አድርገህ ይኸውልህ የማታሸንፈውን ሰው ነው የገጠምከው በጭራሽ አታሸንፈኝም የሞገስና የአክሊሉ ፍጥጫ ቀጥሏል። ከዚህ በፊት እንግዲህ ማዶ ለማዶ ይፈራሩ ነበረ። ዛሬ ሞገስ ክንዶቹን ፈርጠም አድርጎ ለቦክስ የተሰለፈበት ቀን ነው። በዚህም በሁለታቸው ጦርነት ማለት ነው ሉላ ለከፍተኛ ጉዳት ተዳርጋለች። ምናልባትም ነፍሰ ጡር ከሆነች በጽንሱ ላይ ከፍተኛ የሆነ ጉዳትን ማድረሱ የማይቀር ነው። እናም እንግዲህ ዛሬ ሉላ በሚያሳዝን ሁኔታ በአክሊሉ ጡጫ በደረሰባት ነገር ለከፍተኛ ስቃይ ተዳርጋለች ማለት ነው። በሌላ በኩል እንግዲህ ሰገን በተጠጋችበት ወይም ደግሞ መርዞ ተከራይቶ ባስቀመጣት ቤት አሁንም እንክብካቤ እያደረገላት ነው። ወደ ራሷ ለመጠጋት እያሰበ ነው ያለው። እናም ማታውኑ ሻንጣዎቹን ተሸክሞ ኤፍራታን ተሰናብቶ ሲሄድ ኤፍራታ በዛው ባመሸበት እንድታድር እዚህ አልቀበልም ስትል ሸኝታው ነበረ። ለሰገን ልብስ ብቻ ሳይሆን ሽቶ ተሸከሞ መሄዱ ሁሉ ለኤፍራታ ጥርጣሬ እንዲያድርባትና ሌላ ሴት አፍቅሯል የሚል እምነት እንዲኖራት አድርጓል። እውነትም እሱ ዝንባሌውን ወደ ሰገን እያደረገ መጥቷል። ስለዚህ ዛሬ ላይ ልክ እሷን ለመደለል ያን ነገር በፈጸመበት አጋጣሚ ግን ተከትሎት የሄደ አንድ አካል አለ። ከሄደው ሰው ማንነት ማን ሊሆን ይችላል? መድብል አሊያስ ደግሞ ኤፍራታ? በዚህ የሚታወቅ ነገር ባይኖርም ዞሮ ግን ጥርጣሬያችን የምናስቀምጥ ይሆናል። እናም ምናልባትም መርዞን ከጀርባው ተከታትላ እዚህ ሁሉ ሊዳርገው የሚችለው መድብል ሊሆን ይችላል። ምክንያቱም ኤፍራታ ሞገሴና አክሊሉ እየተጣሉ በነበሩበት ሁኔታ እሷ ከሉላ ጋር እንደነበረችና በደረሰባት ጉዳትም እቅፍ አድርጋ እያባበለቻት ነበረ። ስለዚህ ሊሆን የሚችለው ራሱ መድብል ነው። መድብል የሆነት ከፍቅረኛው ጋር የሚገናኝበት የመጨረሻዋ ሰዓታት ትሆን አሊያስ ደግሞ እንደስካሁኑ በሩቅ እየናፈቀ የሚቀጥልበት ዓለም ይፈጠር ይሆን? የመድብል ነገር እጅግ አሳዛኝ ነገር ነው። ዛሬም የተከሰተው የመቃብር ስፍራውን ቆፍሬ አወጣዋት ካለ በኋላ አንሰምቶ የሰገንን እጆች ለመጨበጥ እየተጣደፈ በነበረበት ሁኔታ ነገር ግን ሰገን አሁንም በቀላሉ ሊያገኛት አልቻለም። ሰላም ጤና ይስጥልን የሰገን ድራማ ተከታታዮች እንደምን አላችሁ? ዛሬም በሰገን ድራማ ምን አዳዲስ ነገሮች ተከስተዋል? አክሊሉ በርዶለት ይሆን ወይስ ደግሞ ፈርጣማ ክንዶቹ ለቦክስ ዝለው ይሆን? ሁሉንም እንመለከታለን። የቴቴ መጨናነቅ እስከምን ደርሳ ይሆን? እቴቴ አንድ ክፉ ልጇን ዛሬ በገሃድ ማለትም ምን ያህል በሱስ ተጠምዶ እየተሰቃየ እንደሆነ የተረዳችበት አጋጣሚ ነው። አንድ ልጄን ለፍቼ ያላባት አሳድገዋለሁ፣ አባቱ በወጣበት አልተመለሰም። አንድ ልጄን ደግሞ አይቼ ሳስቼ አልጠግበውም። ስለዚህ በዚህ መካከል ደግሞ
በጭስ ታጥኖ ልቦናው ተቃጥሎ ጨጓራው ተመልጦ ላጣው አልፈልግም ትላለች እቴቴ እንደ አንድ እናት ብዙ ነገር ያስጨንቃታል። የልጇ ትዳር አለመያዝ፣ ከዛም አልፎ ደግሞ ከሰዎች ጋር በጸባይ ተስማምቷል የመኖሩ። በልጅነት የምታውቀው የዋሁን አክሊሉ አጥተዋለች። አሁን ላይ ካጠገቡ ያለው ጨካኙና ከሰዎች ጋር ተግባብቶ መኖር ያቃተውን አክሊሉን ነው። በዚህ ምክንያት እቴቴ ምን ልሆን ትላለች። እንደ አንድ ወላጅ እናት ብዙ የሚያሳስባት የሚያስጨንቃት ነገሮች አሉ። በዚህ መካከል በዙሪያው ያሉትን ኤፍራታና ሉላን ታማክራቸዋለች። ከነሱ ምንም አዲስ ነገር ባይፈጠርም ሲጨንቃት ጭንቀቷን የምታራግፍባቸው መልካም ጎረቤቶች አጋጥሟታል። ይሁን እንጂ ከቴቴ ዙሪያ የሚገኙ ሰዎች በሙሉ ጠላቶቹ መስለው ስለሚታዩትና እያንዳንዱ ሚስጥሬን እነሱም ማወቅ የለባቸውም ስለዚህ እነሱን እንዳይገናኙ የቴቴ ጥሪ እንዳያባብላቸውና ካጠገቧ ሆነው እንዳይሰሙ ይከላከላል። ዛሬ ላይ መድብል ወደ ሆነ ቦታ ወጥቶ ሲያንጎራጉርና ሲያለቃቅስ ነበር። የነዋ ሰገን የት ነሽ ይላል። አሁን ያስኩሽ ስል አሁን እያጣሁሽ ነው፣ ድምፅሽ እየራቀኝ ነው። እንደ ከዋክብት ሰማይ የት ልድረስ የት ልግባ፣ ተስፋዬም ተሟጠጠ፣ አሁን የት ልሄድ ይላል። ይሁን እንጂ የሰገን አድራሻ በምንም አይነት ሁኔታ እንደምንም ፈላልጎ ከእጁ እንደሚያስገባት የታወቀ ነገር ነው። ቢሆን ግን እነዚህ ጊዜያትን በቀላሉ ለማግኘት አልተቻለም። ብዙ ደግሞ አንዲት ትንሽዬ ክፍል በመከራየት የሰገንን ልቦና ለማሸፈትና አሁን በሚችለው አቅም በገንዘብ እየደለለ ነው ያለው። በጣም በውበቷ ተደሟል። በጣም አፍቅሯታል። ምን አባቷ ነው የምታምረው ይላል። እያንዳንዱ ፈገግታዎቿና ሳቆቿ ከላይዋ ላይ ቢገፈፉም የሷ የአይን እይታ ብርሃኗ እንዲሁም ደግሞ የሰውነቷ ቅርጻ ቅርጾ ተተረፈ ብዙ አድናቆትን በመርዞ እያመጣላት ነው። ይሁን እንጂ ለመርዞ ምንም አይነት አመለካከት እንደሌላትና በተለይ ደግሞ ከመድብል ጋር እያወራ የነበረው ድምፅ የነው የመጀመሪያው መድብል ነው ስትልም ተጠራጥራለች። ማን ነው እያወራ ያለው? በጣም ምናፍቀውን ሰው ነው እያወራ ያለው። ባክህን እሱን ሰው አገናኝ ስትልም ተማጽነዋለች። መርዞ እሷ የምታውቀው ሰው እንዳልሆነና ፍጹም እሷን ማገናኘት እንደማይፈልግ ነው የተናገረው። በዚህ መካከል እሷም ለጭንቀት ተዳርጋለች። ወዲያውኑ የስልኩ መደወል ግን ለሌላ ተግባር አለም ደግሞ መርዞ ሰገንን ካላገባውሽ እያለ ማስጨነቁን በቀጠለበት ሁኔታ ስልክ መደወሉ ሀሳቡን እንዲቀይር አድርጎታል። በዚህ መካከል እንግዲህ ሰገን በጣም በሚገርም ሁኔታ አሁንም መርዞ እንደማትፈልግና ሁን ጥቅማ ጥቅም ታስባ የራሷን አሳልፋ መስጠት እንደማትፈልግ ነው እየተናገረችው። ታዲያ በዚህ መልኩ መርዙ ደግሞ ድህነቷን ተጠቅሞ ለራሱ ለማድረግ የማያደርገው ጥረት አልነበረም። በሌላ በኩል አሁን ላይ ሉላና ሞገሴ ስለ መድብል መጨነቅ፣ ስለ መድብል ሰገን ጋር አለመገናኘት በጣም እያስጨነቃቸው ነው ያሉ እንደ አንድ ጓደኛ ማለት ነው። እናም ፍቅር እስከ መቃብር የመድብል አፍቃሪነት የሰገንም ብቻ እነዚህ ሁለት ሰዎች ተገናኝተው ይችን ዓለም ቢኖሯት እያሉ መልካም ነገር እያሰቡላቸው ነው ያሉት። አክሊሉ ደግሞ ከዛ ቤት ለሚፈጠረው ነገር በሙሉ እያንዳንዱ ሁላቸውንም መታወቂያ በመያዝ ያስጨንቃቸው ገብቷል። ይሁን እንጂ ሞገሴ ለዚህ ኃላፊነት እንደማይወስድና ለተጠየቀው ጥያቄ ምላሹ በሚገርም ሁኔታ የሰውየውን አምባገነንነት በአጸፋ ነበር የመለሰለት። እንግዲህ አንተ የፈለግከው ነገር የመጠየቅ መብት የለህም፣ እኔም የራሴ መብት አለኝ። ስለዚህ ማስታወቂያ ምላንተ መስጠት አልፈልግም በማለትም ገግቦበታል ማለት ነው። ታዲያ የኋላ ኋላ እጆቹን ክንዶቹን ፈርጠም አድርጎ ለቦክስም አሁንም ከሞገሴ ላይ ተሰልፎበታል። ሞገሴ እጅ መስጠት አልፈለገም። ፊት ሉላ መታወቂያን ስጠው ነበር ያለችው። ምክንያቱም በሁለቱ መካከል የሚፈጠረውን ጠብ ቀድማ ፈርታለችና፣ ስለዚህ ሞገሴ ደግሞ አልሰጥም ብሎ ነው ፍጥጥ ያለው። ምክንያቱም መብቱ የሱ ብቻ አይደለም፣ እኔም የራሴ መብት አለኝ፣ ሉላ አርፈሽ ተቀመጥ ሲልም ሚስቱን አስጠንቅቋታል።
ሉላ ያንን ነገር ለማየት ከመኝታ ክፍል መውጣት እንዳለባት ብትናገርም በዛ ሰዓት እንዴት እኔ እዚህ ተቀምጬ ንቀት ነው ለምን ትተሽኝ ትሄጃለሽ በማለትም ገፍትሮ ከሆነ ቦታ ላይ ጥሏታል። እጅግ በሚያሳዝን ሁኔታ ተወርውራ ወድቃለች ማለት ነው። ሉላ ምንም ባላሰበችው ለከፍተኛ ድንጋጤም ስለተዳረገች ጭምር ፌንት በልታ ነበረ። ይሄኔ እንግዲህ ሞገሴ ሉላን ለመነካት በሚል ስሜት በጣም ተናዶና ተበሳጭቶ ከአክሊሉ ላይ ለከፍተኛ ምሬት ተዳርጎ ያኔ ደብድቦታል ማለት ነው። በሌላ በኩል እቴቴ የሀገር ያለች ሰው እያዝልኝ፣ አረ ድረሱልኝ፣ እባካችሁ ልጆቼን ታደጉልኝ ያለችው ሞገሴንም በጸባይ ያበረታታች ነው። ያው ሞገሴ ባለውለቷ እንደሆነ ይታወቃል። መድብል ያንን ንቅ አድርጎ ይዟት ይሆን እናት ስለምን ትሰቃይ? በቃ ሰውየው ሰይጣናዊ አጋንንት የተጻናወተው ሰው ነው። ስለዚህ በሱ ምክንያት እቴቴ ሰላም መሆን አለባት በማለትም ያኔ እንዳላስጨንቃትና ከመድብል እርምጃ እንደታደጋት እናስታውሳለን። ዛሬም ሞገሴ ባከን እያለች ሞገሴ ነበር እንዲረጋጋ ስታደርገ የነበረው። ታዲያ ወደውንም ኤፍራታ መታ ሉላን ለመታደግ እንደዛ ደፋ ቀና ስትል ነበረ። ለማንኛውም ሉላ በሚቀጥለው ክፍል ሰላም እንድናገኛት መልካም ምኞቴ ነው። ቱን በሻንጣ ጠቅሎ የተጓዘው መርዞም ከሰገን ደርሷል። ዛሬ ካንቺ ጋር ማድረው ያለ ያስጨንቃት ገብቷል። እሷም አብራ ማደር እንደማትፈልግ እየተናገረች ነው። የመርዞ ጉዞ በልብስና በቁሳቁስ ሊገዛት ፈልጓል። ቢሆንም ግን የሰገን ውሳኔ ከዚህ የተለየ ነው። ታዲያ በዚህ አጋጣሚ እየተጨናነቀች በር ተንኳኩቶላታል። የተንኳኳው ማን ይሆን? መርዞን ተከትሎ የመጣው የበሩ መንኳኳት ለሰገን ራሱ ጥያቄ ፈጥሮባታል። ማንነው አስከትለህ የመጣው በማለት ያ ሰይጣን አክሊሉ ራሱ ተከትሎት እንዳይመጣ እየፈራች ነው ያለችው። ስለዚህ ሰገን መውጣቷን ተከትሎ አክሊሉንም እብድ አድርጎታል። እንግዲህ የመቃብር ስፍራው ተከፈተ። ከስንት ጊዜ በኋላ ሰገን ከእጅ አመለጠች እያለ ነው ያለው። ይሁን እንጂ የሰገን ህይወት ከአንዱ ጉሬ ወደ ሌላኛው ጉሬ ነው። አሁን ከአክሊሉ እገታ ወደ መርዞ እገታ ማለት እንችላለን። ምንም የተለየ ነገር የለውም። ትንሽ ከአክሊሉ ለየት የሚያደርገው ያው ከሱ የሚደርስባት ጥፊ፣ ከሱ የሚደርስባት ስድብ፣ ዛቻ በመርዞ ግን መልካም ባህሪ ነው እንግዲህ የቀረባት። ዞሮ ዞሮ ግን እሱም ዋነኛ ፍላጎቱ ያው ኤፍራታ ያመነጫጨቀችውም ስለመጣች የወንድነት ባህሪ እያሳየም ስላልሆነ በዚህ ምክንያት ወደ ሰገን ፊቱን እያዞረ ነው ማለት ነው። ዞሮ ዞሮ ግን ሄዶ ወንዶች የራሳቸውን ፍላጎት ጾታዊ ትንኮሳ ለማድረስ የራሳቸውን ግብ እየፈጠሩ ነው ያሉት። በዚህ መካከል ሰገን እየተጎዳች ነው ብዬ አስባለሁ። በሚቀጥለው ክፍል ሰገን ድራማ ምን አዳዲስ ነገሮች እንመለከታለን ተከታትዬ ማቀርብላችሁ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያላችሁ ቤተሰቡ ነው። አመሰግናለሁ።